ወደ መካ ለመጓዝ ተነስቷል። ከኋላው 60 ሺህ የሚጠጋ ሕዝብ እንደ ደመናም ይከተለዋል። ከነዚህ መሃል 12 ሺህ የሚሆኑትም በሰንሰለት የታሰሩ ባሪያዎች ናቸው። ይህ ታሪክ ስለ አንዱ ባለጸጋ ብቻ አይደለም። ይህ ታሪክ ስለ ስልጣን ጥም፣ ስለ ደም ዋጋና በወርቅ መጋረጃ ስለተሸፈነ የሰው ልጅ ስቃይም ነው። ማንሳ ሙሳ ይህ ሰው በአሁኑ ሰዓት የዓለምን የፎርብስ ቢሊዮነሮች ዝርዝር የሚመሩት እነ ኤለን ማስክና ቤርናርድ አርኖልት የሀብት ጣሪያቸውን 200 እና 300 ቢሊዮን ዶላር አካባቢ አድርገው ሊሆን ይችላል። ነገር ግን የኡጋንዳው የወርቅ ንጉሥ ሐምሳ ሙሳ በካዝናው የያዘውና በቢሊዮኖች ቶን የሚቆጠር የጥሬ ወርቅ ክምችትም ወደ ገንዘብ ሲቀየር እነዚህን የቴክኖሎጂና የፋሽን ቁንጮዎች መጫወቻ ሊያደርጋቸው የሚችል የትሪሊየር ዶላር ግምትም አለው። የሚገርመው ግን ዓለም ስለ ዲጂታል ቁጥሮችና ስለ አክሲዮን ገበያ ውጣ ውረድ ሌት ተቀን እያወራች ይህንን የዘመናችንን ማንሳ ሙሳ ግን ሆን ተብሎ ይመስል በዝምታም አልፈዋለች። የዓለም ሚዲያዎች የአሜሪካና የአውሮፓ ባለሀብቶችን የዶላር ክምችት በትልቅ ስክሪን ሲዘግቡም ከዩጋንዳ ምድር የወጣውና በቁጥር ደረጃ እነሱን በብዙ ጥፍ የሚያስከዳው የሐምሳ ሙሳ እውነተኛ የወርቅ ክምችት ግን ሳይወራለት ሳይደነቅለት ከዓይን ተሰውሮም ይገኛል። ዓለም ዛሬ ድረስ ስሙን ሲጠራው ይንቀጠቀጣል። የማንሳ ሙሳ ድብቅ ማንነት ዛሬ አብረን እንፈትሻለን። ማሊ በበረከት የረጠበች በሀብት የናወዘች ምድር ናት። በዚህ ምድር ላይ ሙሳ የተባለ ሕፃን ወደዚች ዓለም ተቀላቀለ። ልደቱ ግን እንደ ማንኛውም ተራ ሕፃን አልታየም። ከከዋክብት መቆጠር ከጠንቋዮች ትንቢት ጋር የተያያዘ መሆኑም ይነገራል። ሙሳ በቤተ መንግሥት ቅጥልጥል ውስጥም ሲያድግ አይኖቹ የሚያዩት ወርቅ ብቻ ነው። ከልጅነቱ ጀምሮ ንግግር ሳይሆን መታዘዝንም ይማራል። ከልጅነቱ ጀምሮ ርኅራኄን ሳይሆን ግርማ ሞገስን ይላበሳል። በቤተሰቦቹ መሃል እንደ አንድ ተራ ልጅም ሳይሆን እንደ ነገዋ ንጉሥም ይቆጠራል። እድገቱ በምቾት የታጀበ ቢመስልም ውስጡ ግን በስልጣን ፍላጎትም ይቃጠላል። የማሊ ዙፋን በደም የተጨማለቀች የምትደለል የምትታለልም ናት። የቀድሞው ንጉሥ አቡበከር የባህር ጥም ተናውጦትም ወደ አትላንቲክ ውቅያኖስም ይነጉዳል። ሺህ መርከቦችን አስከትሎ የውቅያኖስን መጨረሻ ፍለጋም ይሄዳል። ይህ ግን ለሙሳ ትልቅ ዕድልም ይፈጥራል። ንጉሡ ሳይመለስ ሲቀር ሙሳ ወደ ዙፋንም ይጠጋል። ዙፋኑን ሲረከብ ፊቱ ላይ የሚታየው ፈገግታም ከጀርባው ከባድ ጥላም ይዟል። ምክንያቱም ስልጣን የሚገኘው በሰላም ብቻም አይደለም። ብዙ መሰናክሎችን በዝምታና በተንኮል ማለፍም ግድ ይለዋል። ሙሳ ንጉሥ ሲሆን ስሙ ማንሳም ይባላል። ማንሳ ማለት የነገሥታት ንጉሥ ማለትም ነው። ግዛቱን ለማስፋት የጎረቤት አገሮችንም በብረት እጁም ይጨብጣል። ወታደሮቹ እንደ አንበጣ መንጋ ምድርን ይሸፍኗታል። የማይገዙለት በሰይፍ ይቆርጣቸዋል። የሚቃወሙትን በወርቅ ሰንሰለት አስሮ ያሰቃያቸዋል። ይህ ንጉሥ ለዓለም የሚያሳየው ቸርነቱን ቢሆንም ከቤተ መንግሥቱ ጀርባ ግን ለቅሶ ይበረክታል። እያንዳንዱ በወርቅ የታጀበ ሕንፃ ከስሩ የድሆች ደም ይፈስበታል። ስልጣን ለሙሳ የግል መጫወቻው ትሆናለች። የሙሳ ሕይወት በቅንጦትና በጭንቀት መሃልም ትወዛወዛለች። በአንድ በኩል የዓለምን ሀብት በእጁ ይዟል፣ በሌላ በኩል ግን የዘመዶቹን ክደትም ይፈራል። አንድ ቀን በቤተ መንግሥቱ ውስጥም ትልቅ ክስተት ይፈጠራል። የቅርብ ታማኞቹ በእሱ ላይ ሴራ ሲያሴሩ ይደርስባቸዋል። ያኔ ነው የሙሳን እውነተኛ ጭካኔ ዓለም ያየችው። ያለምንም ምሕረት የገዛ ደሞች እንዲታረዱም ያዛል። ያኔ ማሊ በወርቅ ሳይሆን በደም ትታጠባለች። ይህ ክስተት በልቡ ውስጥ ትልቅ ጠባሳም ጥሎ ያልፋል። ንጉሡ ከሰው ይልቅ ወርቅን ማመን ይጀምራል። አንጸባራቂው ወርቅ የብዙዎቹን ዓይንም ይጋርዳል። ከጀርባው ያለውን እውነት ግን ማንም አያስተውለውም። ማንሳ ሙሳ አሁን በስልጣን ጫፍ ላይ ይገኛል። የማሊ ምድር ከሀብት ብዛት የተነሳም ማቃሰት ትጀምራለች። ንጉሡ ግን ሌላ ትልቅ ዕቅድም አለው። ዓለምን የሚያንቀጠቅጥ ታሪክን የሚቀይር ደምና ወርቅ የሚቀላቀልበትም ጉዞ ይጀምራል። ይህ ጉዞ የመታሰቢያ ብቻ ሳይሆን የተንኮልና የጭካኔም አሻራም ነው። በረሃው በሰው እግር ድምፅ ይናወጣል። ማንሳ ሙሳ ወደ መካ ለመጓዝ ተነስቷል። ከኋላው 60 ሺህ የሚጠጋ ሕዝብም እንደ ደመናም ይከተለዋል። ከነዚህ መሃል 12000 የሚሆኑትም በሰንሰለት የታሰሩ ባሪያዎችም ነበሩ። እያንዳንዳቸው 4 ፓውንድ የሚመዝን ወርቅም በትከሻቸው ላይ ይሸከማሉ። የወርቁ ክብደት ትከሻቸውንም ይልጠዋል። የበረሃው ፀሐይ ስጋቸውን ያቃጥለዋል። ንጉሡ ግን ወደ ኋላ አይመለከትም። ለሱ የሰው ሕይወት
ከወርቅ ቅንጣትም ያንሳል። መንገዱ ላይ የሚወድቁትን በአሸዋ ተቀብረውም ይቀራሉ። ሙሳ ግብፅ ካይሮ ሲደርስ ዓለምን ያስደንቃል። ወርቁን እንዳሸዋ ይበትነዋል፣ ለድሆች ይሰጣል፣ ለባለስልጣናት ይገብራል። ይህ ግን በጎነት ብቻ መስሎ ይታያል። ከጀርባው ግን ትልቅ ተንኮል ተሸሽጓል። በሰጠው የወርቅ ብዛት የግብፅን ኢኮኖሚ ያናጋዋል። የወርቅ ዋጋም ይረክሳል፣ ገበያው ይበለሻሻል። ሰዎች በሀብት መሃል ሆነው ለረሃብም ይጋለጣሉ። ንጉሡ በወርቅ መሳሪያነት አገሪቱን በቁጥጥር ስር ያደርጋታል። ይህ ሆን ተብሎ የተደረገ የፖለቲካ ተንኮልም ነው። የወርቁ ንጉሥ ስሙ እንዲናኝ ሲደረግም ሌላውን አገር ለድህነት አሳልፎም ይሰጣል። በጉዞው ወቅት ንጉሡን የሚያስቆጣው ነገርም ይፈጠራል። አንዳንድ አገልጋዮች ከድካም ብዛት የተነሳም መንቀሳቀስ ያቀታቸዋል። ሙሳ ግን ርኅራኄ የሚባል ነገር አያውቅም። ትእዛዙን ያላከበሩትን፣ ወርቁን የጣሉትን በጅራፍ ያስገርፋቸዋል። አንዳንዶቹ በረሃው ላይ በሕይወት እያሉም ይጣላሉ። የሚጮኹ ድምፆች በበረሃው ነፋስ ውስጥም ይሰምጣሉ። የንጉሡ ልብ እንደያዘው ወርቅ የጠነከረም ነበር። ለእሱ የሚታየው የእሱ ዝናና ግርማ ብቻ ነው። በሺህ የሚቆጠሩ እናቶች ልጆቻቸውን በበረሃ ውስጥ አጥተዋል። ያለቅሶ ግን የንጉሡ ጆሮ አይሰማውም። ጉዞው ሲቀጥል በንጉሡ ቤተሰብ ውስጥ መከራ ይከሰታል። የሚወዳቸው ወታደሮቹ በበሽታም ይረግፋሉ። የያዘው ወርቅ ሞትን ሊያቆም አይችልም። በካይሮ ያሳየው ትዕቢት አሁን መልሶ ይለበልበዋል። ሀብቱ እየቀነሰ ጭንቀቱ እየጨመረም ይሄዳል። የሚከተለው ሕዝብ ማጉረምረምም ይጀምራል። ሙሳ ስልጣኑን ለማስጠበቅም ይበልጥ ጨካኝ ይሆናል። አመጽ እንዳይነሳ የገዛ ወንድሞቹን በጥርጣሬ ዓይን ያያል። በወርቅ የተለበጠውም ጉዞ አሁን የሞት ሽታ ማሽተት ይጀምራል። ከመካ ሲመለስ ሙሳ እንደ ቀድሞ አይደለም። የያዘው ሀብት በመንገድ ላይ ተበትኗል። ግብፅን በኢኮኖሚ ቀውስ ውስጥም አውድሟታል። አሁን ሀገሩ ሲገባም አዲስ ተንኮል ማጠንጠን ይጀምራል። ስልጣኑ እንዳይናወጥ በወርቅ የገዛቸውን ሊቃውንትና አርክቴክቶችም ያሰልፋል። ቲምቡክቱ የተባለችውን ከተማም የዓለም የእውቀት ማዕከል ለማድረግም ይጥራል። ይህ ግን ለሕዝቡ ካለው ፍቅር ሳይሆን ስሙ ለዘላለም እንዲኖር ካለው ጥም የመጣም ነው። በየከተማው መስጊዶችን ሲያሰራ በሺህ የሚቆጠሩ ሰራተኞችን በድካም ይረግፋሉ። የሕንፃዎቹ ድንጋይ በድሃው እንባ ይታጠባል። ሙሳ በዓለም ፊት ቅዱስ ለመምሰል ቢሞክርም በቤተ መንግሥቱ ውስጥ ግን ጨካኝ አምባገነንም ነው። የንጉሡ የሥልጣን ቆይታ 25 ዓመታትም ይሞላዋል። በእነዚህ ዓመታት ውስጥ ግን ሰላም የሚባል ነገር ከቤቱ ይርቃል። ታላቁ መጥፎ ክስተትም ይፈጠራል። ልጆቹ በስልጣን ይጣላሉ። የገዛ ልጁ መጋን የአባቱን መሞት በጉጉት መጠበቅም ይጀምራል። ሙሳ ይህን ክህደት ሲረዳም ልቡ በሐዘን ይሰበራል። በወርቅ የገዛውት ዓለም በገዛ ደሜ ሊፈርስ ነውን ብሎም ይቃትታል። በዙሪያው ያሉት አማካሪዎቹም እርስ በርስ ይናከሳሉ። ንጉሡ ማንን እንደሚያምን ግራ ይገባዋል። በሀብት ባህር ውስጥም ሆኖ የፍቅርና የታማኝነት ጥምም ይዘዋል። ሙሳ እርጅና ሲጫጫነው ጭካኔው ይጨምራል፣ አመጽ ይነሳል ብሎ ስለሚሰጋም ንጹሐን ዜጎችን በጅምላም ያስራል። የማሊ ግዛት በሰላም ሳይሆን በፍርሃት ጥላ ስርም ትወድቃለች። ያ በጉዞ ወቅት ወርቅ ሲበተንለት የነበረው እጅም አሁን ሰይፍ ይጨብጣል። በታሪክ መጽሐፍ ውስጥም የእሱ ደግነት ቢወራም በሚስጥር ክፍሎች ውስጥ ግን ጩኸት ይሰማል። ባለጠጋው ንጉሥ የራሱን ጥላ መፍራት ይጀምራል። ምሽቶቹን እንቅልፍ አጥቶም ያሳልፋል። በበረሃው ውስጥ የሞቱት ባሪያዎች መንፈስ የሚከተሉትም ይመስለዋል። ይህ የአንድ ግፈኛ ንጉሥ የስነ ልቦና ውድቀት ነው። ጊዜው ይደርሳል። የሞት መልአክ የቤተ መንግሥቱን በርም ያንኳኳል። 1337 ዓመተ ምህረት ላይም ማንሳ ሙሳ በአልጋው ላይ ተኝቷል። በዙሪያው የወርቅ ሳጥኖችም ተቀምጠዋል። ግን አንዱም ህመሙን አያስታግሱም። በጉሮሮው ውስጥ የሚገባው አየርም እንደ እሳት ይለበልበዋል። ወርቄን ውሰዱና እስትንፋስ ስጡኝ ቢልም ሰሚ አያገኝም። ያ ሁሉ ክብር፣ ያ ሁሉ ግርማ በአንድ አፍታ ጉም ይሆናል። አይኖቹ እያዩ የገነባው ግዛት መፈራረስን ይጀምራሉ። በመጨረሻው ሰዓት ከአይኑ የሚወርደው እንባም ስለ ወርቁ ሳይሆን ስለ ባከነው ሕይወቱም ነበር። ብቸኝነት በዚያ ትልቅ አዳራሽ ውስጥም ይነግሳል። በመጨረሻም ትንፋሹም ትቆማለች። ሙሳም ይሞታል። ማሊ ግን ትበጠበጣለች። የሰበሰበው ወርቅ ለልጆቹ የጥፋት መሳሪያ ይሆናል። ግዛቱ በጎረቤት አገሮችም ይወረራል። ዛሬ የማንሳ ሙሳ ወርቅ የለም። የቀረው ግን የታሪኩ ጠባሳም ነው።
የሰው ልጅ ሀብት እስከ መቃብር አፋፍ ብቻም ነው። ከመቃብር በኋላ ወርቅ ሳይሆን ሥራ ብቻ ይከተላል። ይህ በወርቅ ተጽፎ በደም ያለቀው የታላቁ ንጉሥ ታሪክ ነው። የሚሰማ ጆሮ ያለው ይስማ፣ የሚረዳ ልብ ያለው ያስተውል። የማንሳ ሙሳ ታሪክ እዚህ ጋር ያበቃል።